ሰላም ሰላም፣ እኔ ወንድማችሁ አበኔዘር ነኝ። ዛሬ በዚህ ሚዲያ ላይ የመጣሁት አንድን ነገር ለእናንተ ሼር ለማድረግ ነው። አንድ ሁለት ሀሳቦች አሉኝ። አንደኛ እዚህ ሳውዝ አፍሪካ በምንኖርበት ሳውዝ አፍሪካ ላይ የሚታየውን ነገሮች አንዳንድ ሲያይ ደስ የማይሉኝ ነገሮች አሉ። እነዚህን ለእናንተ ሼር ለማድረግ ነው። ይህንን መልእክት ስፔሻሊ ሳውዝ አፍሪካ የምትኖሩ ኢትዮጵያውያን በደንብ ብትሰሙ አሪፍ ነው። ለምን እኔ ለእናንተ ሼር ለማድረግ ያሰብኩት አንደኛ ነጥቤ ማንኛውም ሰው ከኢትዮጵያ ይመጣል። ኦሮሞ ይሁን፣ ከምባታ፣ ሀዲያ ይሁን ሰርቶ ለመለወጥ ሳውዝ አፍሪካ ይመጣል። እናንተ ኢትዮጵያውያን ደግሞ ሳውዝ አፍሪካ መጥቶ በሚሰራበት አንድ ወንድማችሁ እዚህ መጥቶ እየሰራ እየለፋ እያለ በሆነ ቅናት በሆነ ነገር ወንድማችሁን ታስገድላላችሁ። ለጥቁሮች ብር ከፍላችሁ ታስገድላላችሁ። ይሄ እርግጠኛ በብዙ ቦታ እየተከሰተ ያለ ነገር ነው። ለምን ምንም የማያውቀው እናትና አባቱ እዛ ምስኪን መሬት ሽጦ ያላቸውን ቤት ሽጦ ንብረት ሽጦ ዘር ማንዘሩ ሁሉ አዋጥቶ ነው አንድ ሰው ወደ ሳውዝ አፍሪካ ሲመጣ ሁሉም ከየ መሬትን ሽጦ ቤት ካለ ቤቱን ሽጦ ወይም ዘመድ አዝማድ ሁሉንም ዘመዶቹን ለምነው በቃ ተሰባስቦ ብር ምናምን ተሰብስቦ ነው ወደ ሳውዝ አፍሪካ የገባ። ያንን እዚህ የመጣውን ሰው እዚህ ምንም ከሚያውቁት ጥቁሮች ጋር ሆነ ብር ከፍለ ታስገድላለ። እናትና አባቱ የደም እንባ ኢትዮጵያ ያለቅሳሉ። ለምን አንተ እዚህ ታስገድለዋለ? ለጥቂት የሆነ ነገር ቂም ትይዘዋለ፣ በሆነ ነገር ትጣላለ፣ ወይም በብር ላይ ጥላቻ ይኖርሃል፣ ትገላለ፣ ታስገድላለ። ሀገር ቤት እናትና አባቱ የደም እንባ ያለቅሳሉ። ለምን ብዙዎቹ ሞቷሉ ሳውዝ አፍሪካ። እኔ ከመጣሁ ወዲህ ብዙ ነገር አይቻለሁ፣ ብዙ ድራማ አይቻለሁ። እንደዛ የሚታደርጉት ኢትዮጵያውያን በሳውዝ አፍሪካ ያላችሁ ኢትዮጵያውያን እኔ ዛሬ በጣም ለእናንተ ይሄን መልእክት ሼር አድርጉት። ሁሉም መስማት አለበት። እንደዛ የሚታደርጉ ኢትዮጵያውያን በጣም ታዛዝናላችሁ፣ በጣም ታዛዝናላችሁ። ለምን አንተ ዛሬ የዘራኸው ነገ ራሴ ታጭዳለህ። አንተ ዛሬ እሱን አስገድለ ከሆነ ነገ አንተም እዚህ ሀገር ትሞታለህ፣ ያንተም ሬሳ ይሸኛል። ያንን እርግጠኛ ሆነ የሚታደርገውን ነገር አድርግ። እርግጠኛ ግን መሆን አለብህ። የሚታደርገውን ነገር እርግጠኛ መሆን አለብህ። አንተ ለብር ብለህ፣ አንተ ለዝና ብለህ፣ አንተ ለሆነ ነገር ብለህ ወንድምህን እዚህ ሀገር ጓደኛህን እዚህ ሀገር ታስገድላለህ። ከዛ በኋላ አንተ መልካም ነገር ትጠብቃለህ። ምስት ካለች ልጆች ካለ ያንን የዘረፍከውን ያንን የወሰድከውን ንብረት ለልጅ ታበላለህ። ያ ልጅ ነገ ካንተ ምንድነው የሚማረው? ካንተ ምንድነው የሚቀበለው? የዛ ልጅ ፊውቸሩ ምንድነው? የዚህ ልጅ እኮ ፊውቸሩ ምንድነው? አንተ ዛሬ እንደዚህ አድርገህ ሰውን አስገድለ ሰውን ገለህ ልጅ ትወልዳለህ፣ ልጅ ታሳድጋለህ። የዛ ልጅ ፊውቸሩ ምንድነው? እስኪ ንገሩኝ። ሁለተኛ ደግሞ ሳውዝ አፍሪካ እኔ በጣም የሚጠላው ዘረኝነትን ነው። አንተ ሀዲያ ነህ፣ አንተ ከምባታ ነህ፣ አንተ ኦሮሞ ነህ፣ አንተ ጉራጌ ነህ። የማይጠቅም የዶሞች የደደቦች አስተሳሰብ ነው። ከምባታ ከሆን ከምባታ ሁን ችግር የለም። ኦሮሞ ከሆን ኦሮሞ ሁን ችግር የለም። አማራ ከሆን አማራ ሁን ችግር የለም። ትግሬ ከሆን ትግሬ ሁን ችግር የለም። ሀዲያ ከሆን ሀዲያ ሁን ችግር የለም። እዚህ ሀገር መተን አንደኛ ብሔርተኛ ትሆናለህ፣ ሁለተኛ ዘረኛ ትሆናለህ። ከምባታ ሆነ ከምባታ ውስጥ ስንገባ የዘር ግሩፕ አለ፣ ዘረኛ ትሆናለህ። ሀዲያ ሆነ ሀዲያ ውስጥ ስንገባ የዘር ግሩፕ አለ፣ ዘረኛ ትሆናለህ።
ምን ለመሆን ነው? 7 መንግስታትን ተሻግረ መጥተህ እዚህ ሀገርን ኢትዮጵያ የተውከውን ጣጣና ችግር እዚህ ይዘህ ትመጣለህ። እዚህ ሀገር እንደዚህ ሆነ ትገዳደላለህ፣ ታስገድላለህ። እኔ አሁን ዘረኛ አይደለሁም፣ እኔ ብሔርተኛ አይደለሁም። ለምን የተወለድኩት ዱራሜ ነው። የዱራሜ ሰው ፍቅር ነው። ተምሳሌትን ከፈለጋችሁ ማስተር አብነትን ተመልከቱ። ተምሳሌት ከፈለጋችሁ ሎዛ አበራን ተመልከቱ። ስለ ከምባታ አብነት ተናግሮ አያውቅም። ሎዛ አበራ ስለ ከምባታ ማውራት አትፈልግም። ከምባታ ናት፣ ስለ ከምባታ መናገር አትፈልግም። ለምን? በኢትዮጵያዊነት ነው የሚያምኑት እነሱ። ማስተር አብነት በኢትዮጵያዊነት ነው የሚያምነው። ትግራይ ክልል ለተቸገሩት ሄዶ ይረዳል። አማራ ክልል ይሄዳል። ኦሮሚያ ክልል ይሄዳል። ወደ ስልጤ ይሄዳል። ስልጤ ዞን ይሄዳል። አይታችኋል። ሁሉንም በሚዲያ ላይ አይታችኋል። እኔ ባለፈው በጣም ነው የተሰማኝ። ለምን አዶናይ ከሚሸለም ማስተር አብነት ነው መሸለም ያለበት። ለምን? በጎ ድርጊትን የሚሰራ በጎ መልካም ሰው ነው። መልካምነትን የሚሰራ ነው። ኢትዮጵያዊነትን የሚሰብክ ነው። ትክክለኛ ኢትዮጵያዊ ነው። ዘረኛ አይደለም፣ ብሔርተኛም አይደለም። እንደዛ አይነት ሰዎች ከወጡበት እነ ማስተር አብነት እነ ሎዛ አበራ፣ እኔ ዛሬ ወንድማቸው አቤኔዘር ነኝ። እኔም ከዛው ነው የወጣሁት። የአንድ የከተማ ልጆች ነን። እኔ አሁን ስለ ብሔሬ መናገር አልፈልግም፣ ስለ ዘሬ መናገር አልፈልግም። ግን ከማንም በላይ እውቀት አለን፣ እናውቃለን። ማስተር አብነትን ሄደ ብትጠይቀው እውቀት አለው። በማርሻል አርት ብላክ ቤልት አለው። ግን አንድም ቀን ማስተር አብነት ክፉ ተናግሮ ወይም የሆነ አክሽኑን ቀይሮ አይታችሁ አታውቁም። አይቀይርም። እኔ አይቼ አላውቅም። ሎዛ አበራን ተመልከቱ። ኢትዮጵያ ላይ ትጫወታለች። አሁን አሜሪካ ነው የምትኖረው። አሜሪካ ትጫወታለች። አሁን ግን በሷ ቲክቶክ ፔጅ ላይ ገብታችሁ ብትመለከቱ በየቀኑ የምትለቀው ዝማሬ ብቻ ነው። እሷ የምታመልከው ጌታን ነው። እሷ የምታመልከው ኢየሱስ ክርስቶስን ነው። ለዘረኝነት ጊዜ የላትም። ስለ ከምባታ ለማውራት ጊዜ የላትም። እሷ በኢትዮጵያዊነት ነው የምታምነው። አሁን በዚህ ሚዲያ ላይ የምትሰሙ ሁላችሁም ዘረኛ ከሆንክ የአጥንት ካንሰር አለብህ ማለት ነው። በደምብ ስማኝ። ዘረኛ ከሆንክ የአጥንት ካንሰር አለብህ። ብሔርተኛ ከሆንክ ደግሞ የአይምሮ እጢ አለብህ ማለት ነው። ጥሩ ዶክተር ጋር ሄደህ ራስን ቼክ ማድረግ ነው ያለብህ። እንደዚህ አይነት ክፋት አትስሩ። ስፔሻሊ ሳውዝ አፍሪካ ላይ በዘጠኙም ክልል ያላችሁ ኢትዮጵያውያን፣ ሀዲያ፣ ከምባታ፣ ኦሮሞ፣ የትኛውም ብሔር እንደዚህ አይነት ክፋት አትስሩ። ይሄ ነገር መታችኋል። የዚህ ሀገር ሰው የተባረከ ሰው ነው። ዘረኛ አይደለም። በአንድ አይዲ ነው የሚያምነው። ጥቁርም ሆንክ ነጭም ሆንክ የትኛውም ዜጋ ሆንክ አይዲ ካለብህ አንተ ሳውዝ አፍሪካዊ ዜጋ ነህ። በአይዲ ነው የሚያምነው። እኛ የምናምንበት ደግሞ በኢትዮጵያዊነት ነው፣ በባንዲራ ነው የምናምነው። ስለዚህ ስለሰማችሁኝ በጣም አመሰግናለሁ። ቴንኪው። ወንድማችሁ አቤኔዘር ነኝ። መልካም ቀን።